يفكر كلينيك يفكر كلينيك يفكر كلينيك لبعته استدعالك ما يقبون بنا وطلع ساعات بنيون የሚሰማኝ ስሜት አለ በጣም አይዞ በርበሬ ብላ አዋዜ ተጠቀም ቃሪያ ወርጥም يفكر كلينيك Hello ዶክተር እሺ አረ ባለሙሉ ዶክተር እሺ ክሊኒካችን ከዚህ በኋላ ይከፈታል ያው ያመቱ የመጀመሪያው ህክምና የሚሰጥበት ቀን ነው የሚሰጥበት ነው ስለዚህ ይግቡ የበሮቻችን አንዴ ታናውቃቸዋል 011554319 እና 01155400157 በሮቻችን ናቸው ቀጥታ ወደ ክሊኒኩ መግባት ይተበቅባቸዋል ሌላም ከየውጪ ያው ናቲል ለው ነበር እሺ በማላ ለማስገባት እየሞከረ ስለሆነ ስለዚህ ተጀመረ ማለት ነው ቅድም ተነግሯል ህግና ደንቦቹ በአዲስ አመትም ጥሩ ዜና የተለወጠ ነገር የለም እንደዛው ናቸው ህጎቹ አይቀጥላሉ ማሻሻያዎች ይኖሩታል ከቀናት በኋላ ይታወቃል እንደ ነዳጅ ዋጋው ይቀጥል ባለበት እንደሚባለው ይሄም ይቀጥላል ሰላም ማንንም በል ዮናስ እድሜ ስንት ነው 27 ምን ጉዳይ ገጠመ ዮናስ ከዚህ በፊት እንኳን መጥቻለሁ እሺ ታከም ያለው እና አሁን ውጤት መድኃኒታችሁ በደንብ ስለሰራ ውጤት ስላለው እሺ ለምስጋና ነው የደወልኩ በጣም ጥሩ እንደዚህ አይነት ምስክርነት የሚሰጡ ሰዎች ጥሩ ነው በተለይ የ2009 አዲስ ህክምና ሲከፈት በምስክርነት መሆኑ ጥሩ ነው ምን ይደረጋል መሰለህ በርጋ ቪዲዮ ተቀረጻለህ ይሄንን ምስክርነት ስሰጥ ከዛ ሁሌ ሲጋቡ ታካሚዎች ይከፈትላቸዋል ያንተ ማለት ነው እሺ አንድ ያንተ ተገኝቷል ስለዚህ ለማንኛውም ማለት ነው ያው ለሰርጉም ስለ ተጋበዛችሁ ማለት ነው ለሰርግም በቃ ነገሩ በጣም ደስ ይላል አዎ በሚገባ መቼ ነው ሰርጉ ጥር አካባቢ ኦኬ በጣም ጥሩ እንግዲህ እንኳን ደስ አለ እንኳን አብሮ ደስ አለን ያው ግን አሳ ምናምን አለ ቅድም ያነሳችሁ ትርስ አለ አሳ ለትልልቅ ሳይሆንም ብላችኋል አሁንማ በቃ አሁን የክሊኒክ ማማማቂያ ወደ ክሊኒክ እና ወደ ኋላ አንተው ወደፊት ዳርን ያሰብክ ነው ወደፊት ነው ማሰብ ያለብህ አንተም እየበላህ ለልጆችም እየበላህ መቀጠል ነው ልጆች ሲወልዱና ማብላት ያለብህን ነው ማሰብ ያለብህ እናመሰግናለን ለማንኛውም ዮናስ ኦኬ መልካም ጊዜ ይሁን ስለመጣህ እናመሰግናለን ቴንክ ዩ ሰላም በምስክርነት የ2009 የመጀመሪያው ክሊኒክ ተከፍቷል ያው አይጥሩ ህክምና ሰጥቻለሁ ማለት ነው ምንም አንተ ሰተው ቢሆን የሚመጣው ያው ስቃይ ውስጥ ነኝ ያለው ድሪል ነበር የሚመጣው እሺ ሄሎ ማንንም በል ወይ ባላል ወይ እድሜ ስንት ነው 23 ኧረ ድምጽሽን ጮክ አድርጊው 23 እሺ ምን ጉዳይ ገጠመሽ ወጣን ከዚህ በፊት ገብቼ አናግራችሁ ነበር አንቺም ታከመሻል ያንቺ ምስጋና አይደለም አልተሳካም አንቺ ጋር እሺ ምንድነው ባለፈው የወለድሽ ነበር ከ6 አመት በኋላ ተገናኝተን ነው በያናግራችሁ ነበር እሺ ያው ማስታወስ ፋይሉን እስክናወጣ ድረስ ጊዜ ይወስዳል ዝም ብለሽ አስታውሽኝ እስኪ እና ማለት መጀመሪያ እኔ ከሱሶችሽ ምናምን ውጪ ብላችሁ ነበር ከሱስ ምክንያት ሱስ ገብተሽ እሺ እሱን የተውኩኝ ድንገት ቅርብ ጊዜ አትሊስት 15 ቀን አካባቢ ተገናኘንና በቃ ያለውን ነገር ኔክስት ሌላ ጊዜ ተገናኝተን እንደምንነጋገርና እንደምንስተካከለው ነግሮኝ ነበረ እሺ ግን ከዛ በኋላ ላገኘው ፈለግ ወይም እንገናኛለን ባለ ጊዜ ፈቃደኛ አይደለም ስራ አለብኝ ምናምን ሌላ ጊዜ እኔ ሲመች ደውልሻለሁ ለኛ አይደውል ራሽ ባስ ብሎ ትናንትና ጀምሮ ስልክ ካብኝ ዛሬም በጓደኛዬ ስልክ ማለት በእኔ ስለማያነሳልኝ ትናንትና ቆይቶ ዘጋብኝ ሌላው ስልክ ነበር ሁለተኛ ስልክ
ከዛ በጓደኛዬ ሲደውልልኝ ማን ፈልገሽ ነው ምናምን ብሎ ሳናግረው ስልክን ከፈትና አነጋገር ምናምን ነገር ስለው ዘጋብኝና ከዛ በኋላ ሁለቱን ስልክ ተቆና ማድረግ አለ ዋይ ትንሽ ወደ ኋላ መመለስ አለብን 6 አመት ተለያይታችሁ ነው አይደል ተለያይታችሁ 6 አመት ያልሽው ምንድን ነበር የሆነው እስቲ ያ ከ6 አመት በፊት ወጣለው መጀመሪያ እሱ ነበር ተናለቀ ከዛ 6 አመት ሙሉ አልተገናኛችሁም ነበር 5 አመት ማለት ነው ያልተገናኘነው ማለት ሌላ ቦታ ኖራችሁ ነው ወይስ ምን ለምን ተጣልታችሁ ለምን ተለያያችሁ በመሃል በቃ ተለያየን እሱም ሌላ ቦታ ነው የሚሰራው እኔም ያው በአጋጣሚ ሌላ ቦታ ነበርኩ አሁንም አንገናኝም በስራው ምክንያት ግን እንደገና ከ6 አመት በኋላ የዛሬ አመት እንቁጣጣሽ ማለት ነው ደወለልኝ በቃ አብረን እንደምንቀጥል እንደምንገናኝ ምናምን ነገረኝ እንደገና ማለት ነው ከዛ ቀጠላችሁ ያለፈውን አመት ማለት ነው ያ አንገናኝም አዳለ የተገናኘን አሁን የተገናኘን ግን ለምበስ ምናምን እናወራለን አብረን እንደምንሆን ምናምን ያወራኝ ነበር ከዛ አንቺ ግን አሁን ያሻሻልሽው ባህሪ ምንድነው ሱስ ያልሽው በሱስ ምክንያት ርቆሽ ነበር አይደለም እንትን ያልኩኝ አሁን ከተጣላን በኋላ ነው ከግንቦት አካባቢ ጀምሮ ነው የተጣላ ነው ማለት ያሳብ አለመግባባት ምናምን ግን እኮ አሁን የምትዩ ነገር ዋይ ይምታታል ከ5 አመት በኋላ ተገናኛችሁ ከዛ መስከረም ላይ ዛሬ አመት ደግሞ ድጋሚ ደወለልሽና ተገናኛችሁ ከዛ ህዳር ላይ ነው የተገናኘነው አልሽን ባካል ከዛ መልሳችሁ ደግሞ ከዛ ሁሉ ጊዜ በኋላ ሳትገናኙ አሁን አመቱ መጨረሻ ላይ ደግሞ ተገናኛችሁ እኮ ስለዚህ እናንተ የፍቅር ግንኙነት የላችሁ ማለት ነው አንድ ቦታ ሆናችሁ በአመት ሁለት የምትገናኙ ከሆነ አንድ ቦታ አይደለም ይቅርታ አቋረጥኩ እንጂ አንድ ቦታ አይደለም ሹፌር ነውና አንገናኝ እኮ አይመጣም ወደ አንቺ አዲስ አበባ ነው ያለሽው አይመጣም እሱ ወደ አዲስ አበባ አሁን ብቻ ነው የመጣው እንጂ አመቱ ሙሉ አይመጣም እኮ ታዲያ ምንድነው ታዲያ እንቀጥል ማለታችሁ ግራ የሚያጋባ ነገር ነው ከዛ በየቀኑ ግን ታወራላችሁ በስልክ በየቀኑ አወራለሁ ስለዚህ በየቀኑ በቃ በስልክ ፍቅረኞች ናችሁ ማለት ነው በስልክ ብቻ ሳይሆን እኔ ከልቤ ወጣለሁ እኮ እሱማ ተወጇለሽ ግን በ5 አመት ውስጥ አንቺ እሱን ለማግኘት ሞክረሽ ነበር በ5 አመት ማለት እሱ ነው ያገኘሽም ብዬ ነው በኋላም የደወለልሽ እኮ የደወለው መጨረሻ ላይ በ5 አመት ውስጥ የነበረው ክፍተት ያው ተለያየንና እሱን በአሁን ባልኩ በስራ ምክንያት ማለት ነው ያው እኔም ትምህርቴን እስከምጨርስ ምናምን ስራ ቦታም ሌላ ቦታም ስለነበርኩኝ ተለያየን በቃ 2007 ላይ ከተወሰነ ወራት በኋላ ደውልም ነበር የሆነ አጋጣሚዎች ነበሩ እኔም ስላልተመቸኝ ያልደውልለት ነበር ስቲል ግን ለምን ደውልለት ነበር እሺ እዚህ አሁን ከተገናኛችሁ በኋላስ አሁን ግንቦት ላይ ተገናኘን አልሽ አይደል ግንቦት ላይ አይደለም ነው አትሊስት ናሴ 7 ቀን ተገናኘን ከዛስ ምን ጥሩ ጊዜ ያሳለፋችሁ የተወሰነ ጊዜ ቆየንና ያው ኔክስት ላይ ተገናኝተን ምናምን እንደምንነጋገርና ሁሉ ነገር እንደምናስተካክል በዚህ ኢሹ ላይ ሰፋ ያለ ጉዳይ ስለሆነ ከሰዓት ይዘን መነጋገር እንዳለብን ምናምን ብሎ እንደውም በቅርብ ጊዜ አርብ ቀን ምናምን የተገናኘነው በቃ እሁድ ከቻልኩ ደውይልኝ የሆነ ፕሮግራም ነበረበት ከቻልኩ ደውይልኝ ምናምን አለኝ ከዛ ተደውልለት አልችልም የሆነ ቤት ፕሮግራም ነበረው ክርስትና ምናምን ነገር ነው ዋይ ሌላ ጊዜ ምናምን አለኝ ተገናኝተን እንነጋገራለን ምኑ ነው የምትነጋገሩት በቃ ኦልስ እንነጋገር ማለት የሐሳብ አለመግባባት አለ እንደዚህ መሆኑ አትግባቡ እሺ ስለዚህ ከዛ አንቺ በየጊዜው ከተገናኛችሁ በኋላ ለመደወል በየቀኑ ትደውይለታለሽ በየጊዜው እሱ ሲደውልልሽ ነበር እደውላለሁ ሲል እኔ ጨንቀኝና እደውላለሁ ከዛ
አንዴ ደግሞ ካላነሳ በቃ የሆነ ውስጥ ይረብሻል የሆነ ነገር የሆነ ስለመሰደቅ መደግም ስለምደውል የጠረጥረው ነገር ይመስላል ስለይከላ ለምን አትደውልም ስለ እኔ ስላልተመቸኝ ነው በቃ እንደዚህ ስለምቺ ነው ማልደውልልሽ ምናምን ይለኛል እና ይደውላል አንዳንዴ ይሰጥሽ አውጣ ሻይ ግን አሁን መሰለሽ ዋይ ያን ያህል የጠነከረ ግንኙነት ያላችሁ አይመስልም በዛ ላይ ደግሞ ብዙም ፍላጎት ያለው አይመስልም ከምናየው ማለት ነው የሆነ የተለየ እንትን ውስጥ የፍቅር ግንኙነት ውስጥ አላችሁ ማለት አይቻልም እውነታው እሱ ነው ስለዚህ ደግሞ ፍላጎት ወንዶች ፍላጎት እንደሌላቸው የሚያሳዩባቸው ብዙ ምልክቶች አሉ ይሄ ልጅ አብዛኛዎቹ ምልክቶች እያሳየ ነው ማግኘት አይፈልግም አያነሳም ስልኩን አይደውልልሽም ስትደውይ ይዘጋብሻል አይመቸኝም ይላል ሁሉም ነገር ያደርጋል ማለት ነው መንገዶቹን በሙሉ ይዘጋል ማግኘት አይፈልግም ማለት ነው እንግዲህ አንዳንዴ እውነታ መቀበልም ጥሩ ነው እኮ አይደለም ስለዚህ እንግዲህ አንቺም እንግዲህ በርታ ማለት ነው ይሄ እንዲህ እንዴት ምን ሌትል በርታ የመጀመሪያው ሊሆን የሚችለው ግን በአሁን የምታደርገውን በየቀኑ የመደወል ደውሎም ደግሞ ሳያነሳ በተደጋጋሚ የመደወሉ ነገር መቀነስ ለተወሰነ ጊዜ አለመደወል አንቺ አትደውይለት አሁን በቃ ደውለሽለታል ሞክረሻል ፍላጎት ካለው ራሱ ይደውላል በልመና ምንም ልታደርጊው አትችይም ስለዚህ አሁን አትደውይለት ቢያንስ ለተወሰነ ጊዜ አትደውይለት ምናልባት አይታወቅም ሌላም ነገር ገጥሞትም ሊሆን ይችላል እንደሱ ማሰብ ጥሩ ነው ራስ አትደውይ ስትቀሪ ደግሞ ምን ሆነ ልጅ ያደወለችው የሚወድሽ ከሆነ የሚፈልግሽ ከሆነ ራሱ ደውሎ ደግሞ እንግዲህ ምንም ያረክሽው ነገር ከሌለ ማለት ነው አይ ስለተወልኩ በጣም በጣም በተደጋጋሚ ደውዬበታለሁ እኮ እሱማ በቃ ደውለሻል እንግዲህ እሱ ምንም መጥፎ ነገር አይደለም ስለዚህ በቃ ጠብቂ ትንሽ ጠብቂና ከሳምንት በኋላ ትደውይለታለሽ ከዛ ግን በቃ ቻል አድርጊው አትደውይ በቃ ፍላጎት ካለው ይደውልልሻል ብቻሽን ብትከነከኝ ምን ዋጋ አለው ለጋራ ካልሆነ በዛ ላይ ደግሞ አብራችሁ እንኳን ጊዜ አላሳለፋችሁም የሆነ በቃ በጣም እሱን ማጣትሽ ሊያስቆጭ በሚችል ሁኔታ ያን ያህል ያሳለፋችሁት ነገርም የለም በአመት ሁለት የምትገናኙ ሰዎች ናችሁ የተገናኛችሁትም ባለፉት 5 አመታት የተገናኛችሁት 2 ጊዜ ብቻ ነው አይደለም አሁን ነው እንደዛ ያልኩ እኮ 5 አመት ተለያይታችሁ ነበራ እኮ ተለያይታችሁ ነበር ስለዚህ እንደዛ ማለት ነው ተዋወቃላችሁ ግን አልተገናኛችሁም በ5 አመት ውስጥ በአመት 2 የተገናኝታችሁ ያን ያህል እንደዚህ የሚያስደርግ ፍቅር ውስጥም ትገቢያለሽ ተብሎ መገመት ይከብዳል ስለዚህ ቻል አድርጊያው እሱም ደግሞ ያው በተደጋጋሚ የምትደውይለት ነገር የመጨቅጨቅ አይነት ስሜትም እየተሰማውም ሊሆን ይችላል አሁን ማለት እኔ በቃ ወይ መርሳት ነው የምፈልገው መርሳት ነው የምችለው እንዴት ነው እሱ ነው እኮ አሁን ታዲያ እየተነገረሽ ያለው አሁን እሱ ነው እንድትረሺው ነው ጨከን ማለት ነው አንደኛ አጠገብሽ እሱን የሚያስታውሱ ነገሮችን ማራቅ ነው የሰጠሽ የላከልሽ ነገር ማስተዋሻዎች ካሉ እንደዚህ እንደውም ቀላል ነው ላንቺ ምንም የለም አጠገብሽ የተለየ ማስተዋሻ የለም እንዴ ተለያይተን ማታ ስንገባ ጧጧ ስንወጣ በራችን ላይ ምናገኛቸው አሉ እሱ እኮ ይብሳል እኮ ልተውም ብትይ ይከብዳል ያንቺ ግን ቢያንስ የለም አጠገብሽ የለም አታገኙም ብትደውይም አያነሳም አይደውልልሽም ስለዚህ ብዙ የሚጎዳሽ ነገር አይደለም ትንሽ ላይ ፎቶዎች ካሉ እንደዚህ ሜሴጆች ካሉ እንደዚህ አይነት ነገሮችን ማስወገድ እሺ የተማርሽ ነው አሁን ስራ ላይ ስራሽ ላይ ደግሞ አተኩሪ ከሆነ ይሆናል እንጂ ታዲያ ሱራቀኝ ብለሽ ታዲያ ምን ትሆኛለሽ ስራሽ በቃ በጣም ብዙ ነገር እየተቆጣው ነው ያለው ማለት እንጃ ነው ለመግለጽ ይከብደኛል ምን ይችላል ማለት ስለማይቻል ረጅም ጊዜ ብቻሽን ታሳልፊያለሽ ብቻዬን እኮ ጓደኞች በቃ አሁን አንድ እሱን ለመርሳት ጓደኞች
ከሰዎች ጋር መተዋወቅ መግባባት በትቺ ጊዜዎችሽን ብቻሽን ሆነሽ ስታስቢ ብዙ ጊዜ እሱን የማሰቡ ነገር ይመጣብሻልና ሌሎች ነገሮች ላይ ጭንቅላትሽን ቢዚ በማድረግ ለማሳለፍ መሞከር ጥሩ ነው። በጣም ብዙ ነገር አለ። አንቺ እንግዲህ ብዙ ነገር እንግዲህ አታገኝም ሰዎችን አታወሪም ማለት ነው። ዓለምሽ አርገሽዋል በቃ ዘንድሮ በአመት ሁለት የሚገኝ ሰው ደግሞ እንደዚህ ዓለም ሊሆን አይችልም። ስለዚህ ወደ እውነታ ውጪ ወደ ዓለም ውጪና ብዙ ነገር እሺ ደህና ሁኚ። ከባድ ነው። ምንም ከባድ አይደለም። ምን ሆናል ዶክተር? ስንት ታሪክ ባየንበት ስሜቷ ወጣ ስቃይ ባየንበት አንተ ጭካኔ ብሶብን የመጣው ወለች አይደለም። እውነታውን መነጋገር አለብን። ያን ያህል እንደዛ የሚያስብል ነገር አይደለም። ስሜቷ ተጎድቷል ነው የኔ ሐሳብ። ከባድ ነው። ምንም ልትጎዳም አይገባም በእንደዚህ አይነት ነገር ነው እኔ ደግሞ የምልህ። እሺ ብዙ ሳታወራ ሌላ ታካቢ ይገባ። እሺ ይግባ። መልካም ነበር። ሄሎ ማንን በል? ዲ ይባላል። ዲ እድሜ ስንት ነው? 20 ስንት? 26 ምን ጉዳይ ገጠመ? ፍቅረኛ አለች። እሺ ጥሩ 6 አመታችን። እሺ ግን በቃ በእኔ ፍጹም እምነት የላትም። እሺ በቃ በጣም ፍርሃት እያለኝ ነው። እሷን አጥቼ መኖር ደግሞ ነው ያልፈልግም። ለምንድን ነው የማታምነው? በቃ ቻፓ ትወዳለህ ምናምን ትላለህ። ትወዳለህ? ጥሩ ነው ታዲያ ምን ችግር አለ? አብረን እየሄድን ምናምን ዞር ብዬ አያለሁኝ። ቆንጆ መኪና አንተ ማየት ደስ ይለኛል። እሺ ታዲያ መቼስ ጥሩ ነው ማለት ሳይድ የለውም ታውቃለች እሷ። አድንቀህ ነው የምታልፈው? አድናቂ ነኝ በጣም እኮ የምታየው ግን መኪኖችን ነው ወይስ ሴቶቹን ነው? ቆንጆ መኪናና ቆንጆ ቻፓ አይታለፍም ብዬ እኮ ማለት ነው። እኮ መቼስ የተከመረ ገንዘብ ከተማ ውስጥ እኔ አይቻላቅም። ያው ሰው ነው የምታየው ወይ መኪና ወይ ሆነ ዕቃ ነው የምታየው? ሰው ነው እኮ እንደዛ በላት ሸፋፍ ነው። ሴቶችን ቆንጆ ሴቶች አምሮባቸው ትዞራለህ ማለት ነው። ቆንጆ ነገር ወጣለ እኮ ይሄ አሁን ከገንዘብ ጋር አይገናኝም። አሁን አንተ እንደምታደርገው እሷ ቆንጆ ወንድ ስታይ ልክ እንደ አንተ ዞረህ እንደምታየው እሷስ ብታደርግ ደስተኛ ነህ? ትላለች። ደስ የሚላትን ሰው ምናምን ትነግረኛለች። ዋው ሲያምር ምናምን ትላለች። አግቢው ብዬ ዝም ነው የምላት። አንተ ባሰብኩ ታዲያ ለምን እንደዛ ትላለህ? ደስ እንዲላት እንድትስቅልኝ። ይሄ ለማሳቅ ብለህ ደግሞ አንዴ ነው የሚባለው። ሁሌ እንደዚህ የምትል ከሆነ የሆነ ንዴት እንዳለበት እሷስ እሺ አንተ ስታይ ምን ትልሃለች? ጥርሷን ትነክሳለች፣ ግንባሯን ታጨማድዳለች ምናምን። በቃ አንተ አሁን ተወዳታለህ አይደል? እጅግ በጣም ወዳታለሁ። በቃ ይሄ እንደዚህ አይነት ነገሮች እሷን የሚያስቀይሟት የሚያናድዷት የሚያስቆጣት ከሆነ ለምን አትተውም? ምን ቀላል ነገር ነው ይሄ፣ መተው የሚቻል ነገር ነው። የአይን ትራፊክ እኮ የለም እኮ ዳጂ፣ ዞር ብለህ ታያለህ እኮ። በቃ እሷ ከሷ ጋር ስትሆን በቃ እሷ አሁን የአይን ትራፊክ ነች። በቃ እሷ አንተ ስታይ ካላስደስታት የምትወዳት ከሆነ ልታገባት ረጅም ጊዜ ከሷ ጋር መቆየት የምትፈልግ ከሆነ ይሄ ቀላል ነገር ነው፣ ማቆም የምትችለው ነገር ነው። በእኔ እምነት ግን የላትም። በቃ እንዴት አርጋት ተማመን። አንተ አይንህ እየተንከራተተ ባለፈች ባገደመችው ሴት ላይ እንዴት አርጋ ታምናለች? በዛሬ ይሄ በጣም በትንሽ ነገር መታመን ካልቻልክ እጅግ በጣም ነው የምወዳት። ለምን እሷን ብቻ ታይናቸው እንጂ ትዳር አይሆንም። ለምን እሷን ብቻ ታይ? የምትወዳት ከሆነ እሷን ብቻ ነው ታያት። ሁሉ ታፍረኛለች እኮ ችግር የለም ትፈር፣ ግድ የለም እሱን ያት። ግን ማያስደስታት ይሄ ከሆነ አንተ ዞር ብለህ ማየት የለብህም እንዴ? ይሄ እኮ የሌለ ነገር ነው። አንተ እያወራህ ያለው የማይደረግ ነገር ነው የምታወራው። አረ የሚደረግ ነው። አንተ ራሱ አሁን በእኔ ቦታ ብትሆን ያቀታል ማየት። በአንተ ከሷ ጋር በሆን ከፍቅረኛዬ ጋር በሆን አላደርገውም። በአንተ ቦታ በሆን እኔ ከሷ ጋር ሆኜም እኮ አንገቴ ነው የሚዞረው ከልብ እኮ። እና ምን እንዲዞር ነበር? ሄደህ እንድትሄድ ነበር የፈለግከው አብረሃቸው? አንተ ብትፈቅድልህ እኮ ሄደህ እኮ በቃ አይደረግም። አይደረግም ካልክ ይሄ ሁሉ አይደረግም። አንተ ምን ነው ይሄ ነገር መታመን ለምን ከበደ? ይሄ በጣም ትንሽ ነገር ነው።
አሁን አምባጓሮ በጣም ይሄ በጣም ቀላል ነገር ይመስላል። ባታው እንደዚህ ይሄን የማያቆም ከሆነ በትንሹ ማቆም የሚችለው ነገር ነው። በትንሹ ይሄን ነገር ማሳመን የማይችል ከሆነ ሌላ ነገርማ አይከብድም። እሷ ትምጣ አሁን እየሰማች ከሆነ ወደ ክሊኒኩ ትምጣ። በጎን ለሷ ነው ህክምና የምንሰጣት። እርምጃ መውሰድ እንዳለባት ምን ቀምሞ ነገር አለ አሳያለሁ። እሱ ነገር ናቲ እሱን ሊያባርር ሄዷል። አብርሽ ደግሞ ገብቷል። ሄሎ አቤት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስምሽ ማን ነው? ኤስ ይባላል። ኤስ እድሜሽስ? 24። እሺ እስቲ አጠር አድርገሽ የመጣሽበትን ጉዳይ። መጣሁት ያለ ፍቅር ህመም መድኃኒት ለማግኘት ነበር። አዎ ምንድነው ግን ያመመሽ? ፍቅር ነው ያመመኝ። ያው ጓደኛ ነበረኝ። ግን ያው ተማሪ ያለው በትምህርት ላይ ያው አለመተማመን፣ ፍቅር በርቀት ምናምን ይባል ነገር ነበር። እሺ እኔም ተመርቄ ላገባው የተዘጋጀ በነበረበት ሰዓት ስንት ጊዜያቶች ሲቀሩ ተጣላን። እና ያው አዲስ አበባ የሆነ ሆስፒታል ሂጄ እንደውም ለዶክተሮች አማክሬ ነበር። እሺ በቃ እንድተው ምናምን መከሩኝ። በብዙ ጊዜ ራሴንም ትምህርቴንም ውጤቴንም መስዋዕት አድርጌ ብቻ አሁን ግን ተመስገን ደርሻለሁ። በጣም ጥሩ። አሁን ስለዚህ ለምንድን ነው የመጣሽው ታዲያ? አሁን ያው አንዳንድ ሴቶች እርሱን መርሳት ይከብዳል ምናምን የሚሉ ስላሉ ያው ከልባቸው ካሰቡበት መርሳቱ ቀላል ነው። የምክር አገልግሎት ለመስጠት አንድ ሰው ሲቀጥል ግን ከዚህ በኋላ ፍቅር ምናምን ሲሉ እንቆቅልሻዊ ይመስለኝና ስለ ፍቅር ያለኝ አመለካከት የወረደ ነው። እና ለዛ ምን አይነት መፍትሄ ማግኘት እንደምችል ምክር ፈልጋለሁ። ከዚህ በኋላ መተማመን ይከብድሻል ማለት ነው? አዎ ተማመን በጣም ይከብደኛል። ፍቅር ሲሉ ጨዋታ የሚጫወቱልኝ ይመስለኛል። ግን ከዛ በኋላ ተዋወቅሽ ሌሎች ወንዶች? ጭራሽ ሲያናግሩኝ ሁሉ አንዳንድ ጊዜ የምማታበት አጋጣሚ አለ። እንዴ ለምንድን ነው እንደዛ የምታደርጊው? በጣም አምኖ ነበር፣ በጣም ወዶ ነበር። ግን ድንገት ከመሬት ተነስቶ ነው ታውቃለህ ይራቀኝ። እኮ ታዲያ እንደዛ ያው ብዙ ማለት በተመራቂ ነበርኩ ዘንድሮ አሁን 2008 ያለቀው። በሱ ምክንያት ቢያንስ ለአንድ ሴሚስተር በጣም ታምሜ ነበር። እሺ ስለዚህ ይቅርታ ብሎ በራሱ ጥፋት ብዙ ነገር ባደርገው ግን ያው ይቅርታ ለመቀበል ሳይሆን በእኔ ላይ ማሾፍ ምናምን ስለነበረ ሁሉም ወንዶች እንደዛ ናቸው ብዬ ነው የማምነው። አሁን ወንድም አለሽ? አንደኛ ወንድምሽ አሁን እንደምትዩ አይነት ሰው ነው ብለሽ ታስቢያለሽ? እንደምትዩ ጓደኛሽ? አሁን ላይ አሁን ነው ያንቺም ወንድም ማለት ነው ሁሉም አንድ ናቸው ብዬ እንደምደምደው አለ። እንግዲህ ያው የደረሰብሽ ነገር ነው እንግዲህ መጥፎ ነገር ነው የደረሰብሽ በዝርዝር ባናውቅም። ስለዚህ እንደዚህ አይነት አመለካከት ቢኖርሽ አይገርምም። ግን ደግሞ ልክ ነው ማለት አይደለም። ላድርግ ሌላ ለማፍቀራውን ፈልጋለሁ ግን እንዴት ቢላስቀር? አሁን እኮ በዙሪያሽ እንደዚህ ስኬታማ የሆነ ፍቅር ያላቸው ሰዎች ወይም ስኬታማ ትዳር የመሰረቱ ሰዎች የምታውቂያቸው የሉ? አሉ፣ ብዙ አሉ። በቃ እንደዚህ አይነት ወንዶችም ጥሩ ባል የሆኑ ወንዶች አሉ አይደል? የምታውቂያቸው? እንዴት ነው እነሱ ማግኘት የሚቻለው? በምን በማድረግ ነው? መጀመሪያ ማመን ነው። ሁሌ አሁን መጀመሪያው ማመን ነው። በቃ አሁን የመጀመሪያው የባለፈው ልጅ ጥሩ ጓደኛሽ አልነበረም፣ እሷን እንደዛ ጥሩ አልነበረም ማለት ሌሎች ወንዶች በሙሉ ጥሩዎች አይደሉም ማለት አይደለም። ስለዚህ ይሄን መጀመሪያ ካመንሽ ለራስሽ ሌሎች ወንዶችን የሱ አይነት ስራ የማይሰሩ በጣም ጥሩ የሆኑ ሰዎች አሉ። እንደዚህ አይነት ሰዎችን ለመተዋወቅ እድሎችን መክፈት ነው። ሰዎች ሲተዋወቁሽ መንገዶችን በሙሉ እየዘጋሽ ከቀጠልሽ ያው ሁሌ እንዳማረሽ አይነት ኑሮ ነው የምትኖሪው። በቃ ጥሩ ወንድ የለም፣ እንዲሚታመን ሰው የለም፣ እንዲህ የሚል አስተሳሰቦች ሁሌም ባንቺ ውስጥ ይመጣሉ። ስለዚህ መጀመሪያ ሁሌ በቃ አንቺ ከዚህ በፊት የነበረው ጓደኛሽ በቃ የመጨረሻ የወንዶች መስፈርት አድርገሽ አታስቢው። በጣም ብዙ ጥሩ ሰዎች አሉ። እያየሽ አይደል? በጓደኞች የሉሽም ያገቡ በጣም በጥሩ ኑሮ ውስጥ የሚኖሩ እኮ እነሱ ከየት መጡ ታዲያ? ማለት ግቢ ውስጥ እያደናው ማለት ነው ብዙ ጓደኞች አሉኝ። ግን ከኛ በላይ ብዙ ሰዓታቸውን በዛብ ምናምን ነበር የሚያሳልፉት። ከነሱ በላይ ያሳለፍኩት ፍቅር ጊዜ ለኔ ደስ ይለኝ ነበር።
ግን አሁን እነሱ ላይ አግብተው ይናፍሱን እንዳይሳስበው ፍቅር የውሸት ነው የሚል ነገር ነው ያመነ እኮ የተሳሳተ ነው ይሄ ይሄው እነሱ ፍቅር ጥሩ እንደሆነ ያን ሁሉ ፈተና አልፈው እየተጣሉ ምን ይያሉም ቢሆን ግን ያን ማስተካከል መጠገን እየቻሉ ተጋቡ ስለዚህ እንደዛ ማድረግም ይቻላል ማለት ነው ይቻላል ግን ጥፋት ማጠፋን የማጠፋው ይቅርታ ምናምን ጠይቃለሁ አይደል ያንን ቢያንስ አንደተው ማለት ነው ትልቅ ጥፋት አጠፋም ትንሽ ጥፋት አጠፋም ለጥፋታው ነበር ይቅርታ ከጠየቀ እድሉን ሰጥቶ መሞከር ነው የሚቀለው ወይስ ዝም ብሎ የሆነ የማይረባ ምክንያት መስጠት ነው የሚቀለው አሁን በፍቅረኛሽ ጉዳይ ነው እሱማ በቃ ታየው እሱማ በቃ ጠፋ ነው ወዲህ ተቻለው ግን ሁሉም እንደዚህ እንዳይሆን ስለምፈራ በቃ አይሆንም እኮ እሱን ነው ያልንሽ ያለ ነው እንዴ በጣም ሰዎች በጣም የተለያዩ ናቸው እንደዛማ ቢሆን ኖሮ ቀደም አልንሽ ካብሮሽ የተማሩት አይጋቡም ነበር አያገቧቸውም ነበር የተለያዩ ስለሆኑማ ነው እንደዛ የሆነው ከባድ እኮ ነው የመጎዳት ስሜት ነው እንደዚህ የሚያደርገው አዎ እሺ ሌላ ታካሚ ሄሎ እስቲ ቀረብ በል በደንብ ግባ ወደ ክሊኒኩ ሄሎ ዛን አዎ ሬዲዮ ይጥፋ መጀመሪያ እሺ አንድ ነገር መናገር ፈልጌ ነበር ለህክምና ነው አመጣጥህ አዎ ስምና እድሜህን መጀመሪያ ስሜ አብርሃም እድሜህስ 26 እሺ ምንድነው ያንተ የፍቅር ጉዳይ ህክምናው ጥሩ ነው እየተከታተሉ ስለነበር ደስ ብሎኛል እዚህ አጋጣሚ ያንተ ጉዳይ ቦታ ላይ ያለ ችግርን በሰዎች ላይ የሚደርስባቸው ችግር ማለት ነው ወይ መጀመሪያ አብርሃም አንተ ወይ ስማ ምንድነው ያንተ የገጠመህ ነገር ምንድነው መጀመሪያ አለና የገጠመኝ ነገር ምንድነው ፍቅረኛ ነበረችኝ አንድ አመት ከምናምን አብረን ቆይተን እሺ ከዛ በስራ ጉዳይ በሌላ ሀገር በመሄድ በዛ ሀገር ታቆይቼ 6 ወር ስመጣ ልንግባባ አልቻልንም አንተ እዚህ ቆየው በስራ ምክንያት ምናምን ቢሆንም ሌላ ጓደኛ አለ ምናምን አለች ላስረዳ ሞከር ነበር ደሞ ሩቅ ወደ አሶሳ ምናምን ነበር ከበረሃው አንፃር እንደዚህ ትረጅኛለሽ አልነበረኝ ምናምን ብዬ እሷን ለማስረዳት ሞከር ልትረዳኝ አልቻለችም ደጋግሜ በደውልም መንገዱ ዘጋይ በቃ አዝኖ በዛ ነገር ነገር ተመሳሳይ ደግሞ ወደ እናንተ ሬዲዮ የሚደውሉ ሰዎች ጋር ሳዳምጥ በአይነት የተጎዱ ሰዎች ወደ ሰው ለመቅረብ ይፈራል ከብዳቸው ነገር መንገዳቸው ደግሞ ከህክምናው ጋራ ፈቃደኛ ሆኑ ጋራ አብርሃም አሁን ከሷ ጋር ያለ ግንኙነት ምን ደረሰ አሁን ለመቀጠል ነው የፈለከው ከሷ ጋር ነው ተለያይተ ቆርጣቶልታል ተለያየን በዚህ ከሷ ጋር የነበረ ነገርማ ተለያይተን ይው 6 ወር ያላልፋል ስለዚህ መቀጠል ትፈልጋለህ አዎ በቃ እሷም ራሱ ሌላ ጓደኛ ነኝ ለማናደድ ሌላ ጓደኛ ይዛ ምናምን ተሰፈር ምናምን ትንትላለች ግን እኔ ደግሞ በቃ እንደዚህ አይነት ነገር ጥሩ ሰው የሚገኝ ስለማይመስለኝ ይችላልኩት መታከም የምትፈልገው ነገር አሁን አንተ ምንድነው አዎ ከናንተ ጋር እንደዚህ መልእክትን የሚያስተላልፉ ሰዎች ስለሌሎች ይወል አብርሃም አሁን ያንተን ህክምና አንተ ከሷ ጋር ወይ የምገናኝበትን መንገድ ንገሩኝ የሆነ ያለህን የተጎዳህበት የምትለው የህክምና ነገር ካለ ንገረን እሱ ልክ ናችሁ እኔ እኮ አሁን ማለት የፈለኩት ነገር አንድ ነገር አልተረዳኝ ነገር አለ እኔ ያልኩበት ምክንያት ምንድነው እንደኔ አይነት ተመሳሳይ ሰዎች እናንተ ጋር በሚደውሉበት ሰዓት እንደዚህ አይነት ችግር ለመቅረብ ጎን ለጎን ደግሞ ፈቃደኛ ከሆኑ ስልካቸው ለምን ትራንስፈር አይደረግም ነው አንተ ልታገኛቸው ፈልገህ ነው እዚህ ልታጠምድ ነው ሐሳብህ እዚህ ቁጭ ብለህ ስክስቱ ይኖ እንዴ ወይ አብርሃም የምትገርም አንተ አብርሃም ከየት ነው የደወልከው አቃቂ በቃ አቃቂ ይመጣሉ ወደዛ እንልካቸዋል ሪፈር ወደ አቃቂ ይሆናል አቃቂ ምኑ ጋር ነህ አቃቂ ምኑ ጋር ነህ ቶ በቃ አቃቂ እዛው ይጣባበቅ እሺ እኮ ለነሱ ተቆርቆረህ መስሎኛል እኮ ከልምድ ልታካፍል ነበር የመሰለኝ እሺ ሌላ አብርሽ ሌላ ሰው
ሄሎ ሄሎ አቤት እንኳን ደህና መጣሽ እንኳን ደህና ቆያችሁ ዛሚዎች እንዴት ናችሁ ስምና እድሜ ስሜ ቆይ እድሜ 21 እሺ ዶክተር ፍቅር ተንበላት የፍቅር ጉዳይ ነው ያመጣት መቼስ እሺ ምንድነው ጓደኛ ነበረኝ ያው አንድ አመት በላይ አብረን አሳልፈናል ከዛ ያው ከሆነ ሰዓት በኋላ ጸባዩ ምናምን ሲቀያየርብኝ ማለት ነው እኔ የሆነ ምክንያት ፈጠርኩና በቃ እኔ እኮ እንደዚህ በቃ እኔ አርግዣለሁ ስለዚህ ምንድነው ማድረግ ያለብኝ አልኩና ዝም ብዬ በስልክ ሳማክረው ማለት ነው ከዛ በቃ ተናደደብኝ ስልኩ ላይ ጮህብኝና ምናምን ነገር ከዛ በነጋታው ተደወለለት እሺ ምን አድርግና ምትኝ ምናምን አለኝ እንዴ ምን ማድረግ እንዳለብንማ ተገናኝተን ለምን አናወራ ምናምን ስለው በቃ አይ ላገኝሽም ምንም ልልሽም አልፈልግም አለና በቃ ከዛ በኋላ ስልኩን ዘግቶ ተቀመጠ ስለዚህ ምንድነው ማድረግ ላችኋለሁ ተረቴን መልሱ ነው የምትይው እና ከዛ በኋላ ያው ስንት ጊዜ መፈተን መቼስ ጥሩ አይደለም ግን ያው ፈተንሽው አወቅሽው አይደለም እኔ እኮ ልፈትነው የቻልኩበት ምክንያት ማለት ነው ልክ የሆነ ወቅት ላይ በቃ ጸባዩ ሁሉ እንደ በፊት አልሆንልኝ አለ በፊት የሚያወራኝና በፊት የሚያደርግልኝ ነገር ሁሉ በቃ በጣም እየቀነሰ ከምኑ ናልስደው በቃ ምንም ሊነግረኝ ፈቃደኛ አይደለም እስቆ የሰው እውነት ችግር ላይ ቢከሰት ነገ ላይ ከጎኔ ይቆማል ወይስ አይቆም የሚለውን ያስኩኝና ዝም ብዬ በቃ እንደዚህ ነው ብዬ ሳናገረው ጊዜ ምንም ማቀው ነገር የለም ስለዚህ ስትፈልጊ ማስወረድ ያለሽ ባትፈልጊ ራስሽን ማጥፋት ያለሽ ከፈለግሽ ደግሞ መርዝ ገዝቼ አምጥቼ ይሰጥሻል አለና በቃ ኩንጠርቀም አረጋው ከዛው ምን አይነት ጨካኝ ነው እንደዚህ አይነት ስለዚህ አሁን አንቺ የፈለግሽው ታዲያ ምንድነው መቼስ ልመለስ አይሆንም እኔ ደግሞ አሁን በቃ በጣም ወዷልኝ በቃ ሊቆርጥልኝ አልቻለም ስለዚህ ምንድነው ማድረግ ያለብኝ የሚለውን ለማማከር ፈልጌ አንቺ ግን ስትነሺ የፈተናሽ አላማ ምንድን ነበር ፈትነሹ ባልሹ መንገድ ካላገኘሹ ምን ልታረጊ ነበር ያሰብሽው አይ በቃ ተገናኝተን ያለውን ነገር ተወያይተንበት ምን አስቀይሜ ወይም ከኔ ምን አጥቶ እንደሆነ እንደዛ ጸባዩ ሊቀየርበት የቻለው ምክንያት እንዲነግረኝና ጸባዩን እንዳስተካክል የሚለውን ኬሶች ነበር ያን ያደረኩት ግን እሱ በቃ መውጫ መንገድ ነበር የፈለገው ድሳገ በዛው ነው ጭራሻው ገባሽለት እንደውም አሁን ስንት ጊዜ ሆናችሁ ከተለያያችሁ አንድ ወር 15 ቀን አልፎናል ምንም ደውሎ ማያቅ አራ ይደውልም እንደው እኔ ስደውል ሁሉ በቃ ስልክ አይመለስም በቃ ሜሴጅ ሰድቦ ምናምን የስልክ ሜሴጅ ልክልኛል ያው ምንም ማድረግ አይቻልም በሌላ ስልክ ስደውልለት ግን ያነሳል ያው የኔ ድምጽ መሆኑን ሲለየ ደግሞ ይዘጋዋል ታዲያ አንቺ ከእንደዚህ አይነት ሰው ጋር ማለት ነው ከመርዝ ገዝቼ ሰጥሻለሁ ተጫልሽ ከሚልሽ ሰው ጋር ለምዶ አብረሽ የምትሆኚው አይ አብሬው መሆን ሳይሆን ማለት ነው ቢያንስ በአካል አግኝቼው በቃ የሆነ ነገር ላናግረው ስለፈለኩ ታዲያ ምንድነው በአካል ለምን ታገኙዋለሽ እንደዚህ አይነት ሰው ይሄ እኮ ጥሩ ያልሆነ ሰው እኮ ነው እንደሌለኮ ነው በግድ ላግኘው ብሎ ነገር አለ እንዴ ሲጀመር ይሄም ከባድ ፈተና ነው እንደዚህ አይነት ፈተናዎች እኮ እሱ የመጀመሪያ ነገር ነው ግን ሁለተኛ የመጀመሪያ ጥፋቱ አልፈለጋትም በቃ ባህሪው ተቀየረ እሷ ማግኘት አይፈልግም በቃ ግንኙነቱን አልፈለገውም ማለት ነው እሱ ጋር ነው መጨረስ የነበረባት በቃ ካልፈለጋ አልፈለገም ነው አይደል አዎ እንጂ ይሄ ወደ አላስፈላጊ ፈተና መግባት አዎ ከዛ በኋላ ደግሞ መቼም ጥሩ ነው አይባልም ፈተነችው ፈተናውም ደግሞ ጥሩ ምላሽ ደግሞ ማንነቱንም አወቀች ደግሞ የወሰደው እርምጃ ደግሞ በጣም የማይሆን ነገር ነው ይሄን ሁሉ ተደራራቢ ነገር ያደረሰ ሰው ካላገኘሁት ሞች ይገኛለው ማለት ደግሞ አልፈልግም አብሬው ትላለች አብራው መሆን ማትፈልግ ከሆነ ለምን ታገኘዋለች ማቆም ብቻ ነው ያላት አማራጭ አግኝቶ እንዲነግረኝ ነው የምትለው ምኑ ነው የሚነግራት ምን ያረግላታል ነግሯትስ ያለውን አስተሳሰብ ያለውን አመለካከት ምን ያረግላታል ያለውን አውቃለች ምን ያረግላታል ከዚህ በኋላ ምንም የሚመጣ ነገር የለም እሱ አወቀች አላወቀች እውነት ነው ዶክተር ብዙ ጊዜ እንደዚህ እልህ ነው እንደዛ ውስጥ የሚከተን ብዙ ጊዜ እንዴት እንደማይሆን ያወቅን አዎ በቃ ቢያንስ ላግኛትና ጥፋቴን ትንገረኝ ምን እንዳደረኩ እንኳን ልወቅ ምናምን እንላለን ይሄ በጣም የተሳሳተ ነገር ስለሆነ ማለት ነው አዎ
ጥፋታችንን አንደኛ አይነገረንም ብዙ ጊዜ ቢነገረንም ምንም የሚፈጥረው ነገር ጥቅም አይኖረው ለሚቆም ነገር ከሆነ ሄሎ ጋሚ ገብታል ወደ ክሊኒክ ወንድማችን ስምህ ማን ነው ስሜ አቶ ዳንኤል እድሜስ 28 እሺ የፍቅር ጉዳይ ነው ያመጣ አዎ እሺ ምንድነው በጣም ወዳት ጓደኛ ነበረችና አጋጣሚ በቃ ያው በዛ ወደ ቤተሰብ ምናምን እንድትሄድ ብላ እዚህ አዲስ አበባ ኖር ነበረ በዛ ወደ መቀሌ እንደሄደች በቃ በዛው ቀረች እንገርም ጠፋችብህ አዎ ስለዚህ ግን ፍቅረኞች ነበራችሁ አዎ በጣም ቆይተናል እንደያዛን 3 አመት ያህል አብረን ኖረናል ስለዚህ በዛው በቃ ሄደች ቀረች በቃ ስልኬን ማታነሳም እሺ በቃ እኔ ደግሞ በጣም ስለምወዳት አሁን ወደ 1 አመት ልሞላ ነው ምንም ሌላ ህይወት እንኳን ሌላ ጓደኝነት እንኳን መመስረት አልቻልኩም ምገርም እናዝናለን እንዲህ ስለተፈጠረ ግን እዚህ ያላችሁ የተፈጠረ ነገር ነበር ከመሄዷ በፊት ምንም ምገርም ያው ምን ኖሮ እንኳን ራሱ በጣም ከበቂ በላይ ነው አብራችሁ ነው የምትኖሩት የነበረው አዎ ትዳር መስርታችሁ ማለት በትዳር አይደለም ግን እንዲሁ አብራችሁ ትኖራላችሁ በሰር ምናምን እንደጋባ ያሰብን ነበር እንዴ ግን ስንት ጊዜ ኖራችሁ አብራችሁ በቃ አንድ ቤት 1 አመት አካባቢ ኖርናል ምን ብላ ነው ሄደችው ወደዛ ታዲያ ወደ ቤተሰብ ምናምን ተጠይቀስናም ነው ሄደች ለስንት ቀን ብላ ሄደች በቃ እኔ 1 ሳምንት ምናምን ይበቃሻል ምናምን ብያት ነበር ቢያንስ 2 ሳምንት ምናምን ቆይቼ እመጣለሁ ብላኛለች ድሮ ብዙም አልተቃወምኩም እሺ ብያምኝበት ነበር ከዛ በኋላ ግን በቃ ምንም አርቃቻር ግን ደህና ነች ግን ደህንነቷ ጤንነቷ ሁሉ ኖርዋና አይ ኖ እዛ እንዴት ነች ነው የምልህ ሁሉም ነገር ሰላም ነው አዎ ሰላም ነው በቃ ቤተሰቦቿ ጋር ሁላ ደዋወራለሁ ግን እነሱም ቢነግሯት ምንም ሰማርቻለች ምንም አርጋቻር እነሱ ደግሞ አልሄድም አሻፈረኝ አለች በቃ እኔ አልፈልገውም አለች ምን ሆኜ ነው አለች እኔ ምክንያቱ ባቅማ እኔም ቆርጤን ጀሪላ አማራጭን ፈልግ ነበር አዎ ግን አሁንም ቢሆን እኮ የግድ ምክንያቱን ከሷ መስማት አይተበቅብህም በቃ ያው ሁሉም ነገር መቼስ በፍላጎት አይደል 1 አመት ደግሞ ረጅም ጊዜ ነው እንደውም አንተ መሆን የነበረበት አሁን አመት በጣም ረጅም ነው 2 ሳምንት ብላ ሄዳ ወር እንደዚህ ስትቆይ መሄድ ነበረብህ ምትችል ከሆነ መቼስ ይሄድ ኩነኝ እኮ እዛ ሄዳለሁ እኮ እና አገኘሃት አላገኘኋትም እነሱ ቤት ገባለሁ እኔ ያው በቤተሰብ ስለምንተዋወቅ ያውቃሉ ቤቶቿን ሁሉ ሄዳለሁ ቤታቸው ገባለሁ ግን በቃ እኔን መምጣቴን ስታይ ይሁን ምን ይሁን የሚነግራት ሰው ሊኖር ይችላል አላውቅም እኔ ስመጣ ግን የለችም ቤት ራሷ አትመለስም በቃ ውጭ ነው ታድረው ኦሆ ቤተሰብ ጋር ሄዳለሁ ያለች ሰሞን ያልተግባባችሁበት ጉዳዮች ነበሩ ኧረ ምንም የለም እና ግን እነሱም ግራ ገብቷቸዋል ወይስ ምንም አልመሰላቸው ምን ይላሉ ቤተሰቦቿ በቃ እነሱ ደግሞ እኔ ጋር እንድትቀጥል ነው ፈልጉት ያ ፍላጎታቸው እንደዛ ነበረ እኔ እንደምልኝ ከሆነ እዛ በኋላ ግን እሷ ካልፈለገችኝ ምን እናርግ ምናምን አለኝ በቃ እኔም ተወሰቃው ወደ ተስበሩ አንተ ግን ምንም እንዴት ነው ከሷ ጋር ያለህ ግንኙነት የሆነ በጣም ትቀናለህ ወይ ትቆጣታለህ ወይ ሌላ የምታረገው ነገር አለ ጥሩ ያልሆነ ነገር አዎ ያው መቅናቱ እኮ በፍቅር ላይ ያደነው ግን የኔ ያህል ግን እኔ እሷ ሰድጃትም መጥቻትም አላውቅም ነገር በጣም ማሰብራት ያው በፍቅር ነበር ምን ኖረው አይ መቅናትን በምን ታሳያት ነበር አንተ መቅናቱ እንኳን ያለ ነው ብለሃል በምን ታሳያት ነበር መቅናትን መቅናት እንኳን እቀናለሁ ያው በጣም ስለምወዳት ወደ ስኳር እንደ ባለው ሰዓት የራሰው እንድደወል አልፈልግም እሺ ያው ሌላም እንኳን ሲደውሉም ትናገራለህ አዎ ይከፋኛል እኮ ትቆጣታለህ ያኔ አዎ እንዴት ነው የስልክ ከማለን እንደወረ ምናምን በቃ ነው ጥያቄዎች አይደል እንደዛ ትንሽ አከራለሁ ግን መጨረሻ ላይ ግን ያው ትቼው ነበር ግን መገርም እሺ ሌላስ እንደዚህ የምታረገው ነገር ሌላስ ምን አለ ከዛ ደግሞ ከፊቶች ምናምን ወደ ውጭ ምናምን እንደወጣ ነው ምናምን ስትለኝ ብዙ እንትን አይደለም አትፈቅድላትም ከሴቶች ምን ለመዝናናት ለወጣ ነው ስትል
አይ ለመዝናናትማ ከራሴ ጋር ይዣት በፈለገች ቦታ እንዝናናለን። እሺ ግን በቃ ሴት ጓደኞቿ በጣም ትንሽ ዝም ብሎ ላጤ ነገሮች ስለሆኑ ቤቷ አውቂያቸው አዲስ አበባ እኔ አላመንኩምና እነሱ ጋር እንድትሄድ ነው ያልፈልግም ፍላጎት ያልነበረ። ትቆጣጠራታለህ በጣም? አዎ በጣም ሳይሆን ስራ ነው የምውለው ግን በቃ ብቻ እንድትሄድ ነው ያልፈልግም። እሷ ከቤት እንድትወጣ አትፈቅድላትም ከነጭራሹ? አይ እንደዛ ሳይሆን ያን ቤቶች ነው ያምናሉ ወርነት ተፈቅዳለሁ ግን በቃ ዝም ብሎ ያለ ምክንያት ከሴት ጓደኞቼ ምናምን እንደዚህ ሄድ ነው ምናምን ነገር ስለኝ አዎ አይ ምንድነው መሰለ ዳንኤል የግድ ይሄ ነው ማለት አይደለም። አሁን ባልከው ነገር ያን ያህል እንደዛ ሊያስጠፋ ይችላል ብዬ አላስብም በበኩሌ አሁን እንደምትለው ከሆነ ማለት ነው። ሆኖም ቀረ ግን ረጅም ጊዜ ነው 1 አመት እቺ ልጅ በቃ ፍላጎት የላትም ማለት ነው። በቃ ባልተረዳኸው ነገር ባላወቀው ነገር አልፈለገችም። እዛ ድረስ ሄደህ እንኳን ያንን ማድረግ አልቻለችም። ጓደኞቿ እሺ ይሰማል መቼስ እሺ አንድም እኮ ከጓደኞቿ ጋር አራርቋታል ደግሞ እንጂ ቢያንስ በጓደኞቿ በኩል ምን እንደተፈጠረ ቢያንስ ለነሱ ልትነግራቸው ትችላለች እና ስሜቷን በእነሱ በኩል ሊያውቅ ይችል ነበር። ግን እንግዲህ ታራርቋቸዋል። ምናልባት ግን ጓደኞች ካሏት ይሄን ሊጠይቃቸው ይችላል። ግን ሆኖም ቀረ ትንሽ ጊዜው የሄደ ይመስላል። በቃ እንዲሁ ዝም ብላ ያለ ምክንያት አትቀርም 1 አመት ሙሉ በቃ አይኑን ማየት አልፈልግም ብላ የምትጠፋበት ሌላ ምክንያት አይኖራትም። አው እሱም እኮ ግን ይሄ ቁጥጥሩም እኮ ግን አንደኛው ምክንያት ሊሆን ይችላል ሊሆን አው አይ እሱ ያን ያህል እንደዛ ያስደርጋል ብዬ አላስብም። እንዳለ ሆነ ማለት ነው ሁሌ ቤት እሷ ቁጭ ብላ መጠበቅ እንዳይኖርባት ትሄዳለች አለ እኮ ቤተሰቦቿ ጋር ዘመዶቿ ጋር ትሄዳለች አለ። የጓደኞቿን ነው ደስ የማይለው ሄደውም ብዙ ሰው የሚያደርገው ነው አይደለም? እሺ ስለዚህ እንግዲህ ማትፈልግ ከሆነ እሱም እንግዲህ ወደ ሌላ ህይወት መግባት ይኖርበታል ማለት ነው። በቃ በጓደኞቿ አንድ ያስጠይቅና በቤተሰቦች አልሆነም። እዚህ ጓደኞቿ ምንድነው የሆነችው ትክክለኛ ምክንያቷን አዎ ማለት የሆነ ፍላጎት ካላት ከዚህ በኋላ ማለት ነው። ግን ፍላጎት ከሌላት ምንም ምክንያቱን ባያውቀውም ምንም አያረግለትም በቃ ወደ ሌላ ጉዳይ ማሰብ በጣም ጥሩ። እሺ ዶክተር 6 አከመናል በፕሮግራማችን መሰረት አሁን ከተመለስን በኋላ ቦሊኖ ሰዓት ነበር። አንድ ታካሚ ግን ገብቷል። አንተ ምግብ ላይ ነው በቃ ሳትበላ አትሰራም። ሄሎ ማን ይሰራል እስቲ ንገረኝ። ሄሎ 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 ናትናኤል እባላለሁ። እድሜ ስንት ነው ናትናኤል? ቶፒካሊ እድሜ 27። እሺ ምን አመጣህ ናቲ? የኔ እንኳን ተስካውን ትንሽ ለየት ያለ ነው እስካሁን ካላችሁ ታካሚዎች። እሺ ምንድነው? በኋላ ላይ ነገሩን ስረዳው እሷም አፍቃሪ ነበረች ልጅቷ። እስቲ ከመጨረሻ ጀመርከው እኮ እንደ አዲስ ጀምረው እንጂ ነገሩን ስረዳው ምኑን ተረዳው? ታክሲ ላይ ነው ያ ትራንስፖርት ላይ ነው። እኔ ወደ ስራ ሲሄድ ተደጋጋሚ እሷ ታይ ነበር ብዙ ነገር እሷ በውስጧ ታስብ ነበር መሰለኝ ልጅቷ። ዘግይቼ ነው እኔ የተረዳው። እሺ ማፍቀሯንና እኔን ብዙ ነገር እንደምታስበኝ ያወቁት የሚገርም ነገር ከደበደበችኝ በኋላ ነው ማለት ታክሲ ውስጥ እንደዚህ ከጀርባዬ ሆና እኔ ምንም ማውቀው ነገር የለም። በውስጥ ያሉት ሰዎች ደግሞ እንደምንተዋወቅ ነው ያሰቡት። በአጋጣሚ ደግሞ እግዚአብሔር ሲረዳኝ እዛው ተሳፋሪ ከነበሩት ሰዎች መካከል አንድ ትልቅ ሴትዮ ልጅቷ ያለባትን ችግር ያውቁ ነበረ። ትንሽ አይምሮ ችግር እንዳለባት ያውቃሉ። የምትሰራበትን ቦታ እንደዚህ አይምሮ ማን መርጃ የምትሰራው እኔ አላውቅም ይሄን ነገር። የምትሰራው እሷ የምትሰራበት ቦታ እሷም ራሷ ማን መርጃ ቦታ ላይ ነው የምትሰራው እሷ። ግን እሷ ታማሚ አይደለችም? ታማሚ ናት። ያው ያገገመች ታማሚ ናት እኮ እዛው እሷም እየታከመች ነው ማለት ነው። ያው ሰራተኛ አድርገው ቀጥሯታል። ያው እየተሻላት ስለመጣ እዛ ቦታ ላይ የሆነ ስራ ዘርፍ ሰጥቷታል መሰለኝ። እሺ እና ከዛ ደበደበች? ያው ታክሲ ውስጥ ከኋላዬ ነው በቃ በጣም አደገኛ የምትበቃ ተከሻይለ ሲያርፍ ምንድነው ብዬ ዞሬ ወዲያውኑ ሲይዛት ያው ምንድነው የሚለው ነገር
ሌላው ሰው ደግሞ እኔ ላይ ነው የተረባረበው እኔን ለመማታት የሆነ የምንተዋወቅና የሆነ ነገር አድርጊያት ምናምን አድርጎ ነው ሁሉም ሰው በራሱ አቅጣጫ ነው የተረዳው። እኔ ደግሞ ጭራሽ አላቃትም። እሺ እንደማላቃት ለማስረዳት ሞከርኩ። እቃው ስጄባትም መስሏቸው ነበረ። ያው ባለኝ ተከራይቶነት እንዲዋይተው በራሳቸው እንትን የፈረጁኝ ሰው ደጋግሜ እንደማላቃትና ምን እንደምትፈልግ ለመጠየቅ ሞከርኩ። ወርዳም ጎትታ ለማውረድ እንትን አለች። ለመማታት አልፈለኩም። እኔ ህዝቡም ካለው ነገር አንፃር በሌላ መልኩ እኔን ተጎጆ ብዬ ራሴን ለመገፍተርና እንትን ለማራቅ ከኔ ለማራቅ ነው እሷን የሞከርኩት። ለመታገል ለማነቅ ለመባጨር ነው የምትፈልገው ምናምን። ከዛ በኋላ ስራ ቦታ አካባቢ ያ ሁሉ ነገር ካለፈ በኋላ ስራ ቦታ አካባቢ ወደ ሲቪል ሰርቪስ ኮሌጅ ጀርባ አካባቢ ነው የምሰራው የነበረው። እዛ ጋር ሲሄድ መንገድ ላይ ድጋሚ እንደዚህ በዚህ ስራ መግቢያ ሰዓት ላይ ከኋላዬ እንደዚህ አየኋት። በቃ ልጅ ማናገር አለብኝ ብዬ ማናገር ጭራሽ መሻሽ ነው ማናገር ያለበት። አይ በጣም አናዳኝና እንትን ብሎኝ ነበርና በወቅቱ ሴትዮዋ አንተ አላወቅም ያምሮ ህመም እንዳለባት? እሺ ሴትዮዋ ምን አሉኝ? አረ ልጅ ትንሽ የአእምሮ ችግር አለ አንተ ብቻ እራቅ እያሉ እንትን ሲሉኝ ለመገላገል ያደረጉት ነገር ነው መሰለኝ እንጂ ሲያዩዋትም ደግሞ ኖርማል ነው የምትመስለው ልጅቷ በሰዓቱ። ከዛ በኋላ እዛ ቦታ ላይ ሳገኛት በቃ አናግራታለሁ ብዬ ምንድነው ባለፈው እንደዚህ ታክሲ ውስጥ እንደዚህ ስላት ደግማ ድንጋይ ለማንሳትና እንትን ራሷን ለመከላከል አይነት ነገር የመሰለኝ ወዲያው እጅና እጇን ይዛት ምንድነው ችግሩ ምንድነው የበደልኩሽ ነገር ብዬ ስጠይቃት እኔ ስታይ አክት ታሳየኛለህ ደረቴን ትነፋለህ እኔ ስታይ እኔ ላናገር በፈልግ ምንም ጊዜ ልሰጠኝ አልቻልኩም ምናምን እኔ ብዙ ማላቀው ነገሮች ግን ኢቨን እቺ ልጅ ልትጎዳኝ ትችል ነበር በሰዓቱ። አሁን በራሷ ብዙ ነገሮችን አስባ እኔን የፈረጀችኝ ነገር እኔ ደግሞ በዛው አይነት መልኩ አይነት ሰው አልነበርኩም። ገባ ከዛ ምን ሆነ? አናገርኳት እንደምታፈቅረኝና አንተ ግን ምንም ቦታ ልትሰጠኝ አልቻልክም እንዲህ ነው አለች። በሰዓቱ ላደርግ የቻልኩት ነገር ምንድነው ልጎዳትም አልፈለኩም። አይምሯን የበለጠ እንትን ልላት እንደምችል ስለገባኝ የት ነው የምትሰሪው? እዚህ ነው የምሰራው። እሺ የምትመልስልኝ መልስ ግን የኖርማል ሰው አይነት ሆኖ ትንሽ ግን ያስታውቃል ሁኔታዎች። ዛቻ ብቻ ነው እንትን የምትለው ተደጋጋሚ ዛቻ ነው እገልሃለሁ አይነት ነገር። እዚህ መስመር ታክሲ ተራ መስመር ባገኘ እገልሃለሁ ምናምን አይነት ነገር ነው በቃ የምትለው። መጨረሻ ላይ እኔም ባለትዳር እንደሆንኩኝ ምናምን ያለው ነገር ትንሽ እንትን እንድትል ብዬ አልኳትና ለመራቅ በቃ ሞከርኩ። ከዛ በኋላ እዛ መስመርም እኔ ራሴ መሄዱን ቀላውት የሚገርም ነገር ኢቭን ራሴን ማመንም አቃተኝ። በቃ ተጀርባዬ እንደዚህ አይነት ነገር ግን ትንካለች እቺ ልጅ ሌላ ስለት ሲዛ ቢሆን። ስለዚህ አሁን ጥሩ እሺ ገጠመኙ የሚያሳዝን ነው። አዎ ምንድነው ግን አሁን እኮ የክሊኒኩን ሰዓት በላው እኮ ናቲ። ምንድነው ታዲያ ያመጣህ ነገር? እኮ ወደ ፍቅር ውስጥ ገባህ ምትነው እኮ መሰለኝ። ምን መሰለህ እቺ ልጅ ጤነኛና ቆንጆ ምናምን ብትሆን ባለው ነገር ማንም ወንድ ይሄን ነገር መጥቶ እንትን ላይ ይችላል ታውቃለህ፣ ያልፈው ይችላል ይሄን አቃጣሪ። ግን ሁላችንም ወንዶች ስላለው ነገር እሺ ወይናቲ እሺ አመሰግናለሁ። ለማንኛውም ተመናገር እሺ እንኳንም ቀጠቀጠች አንተ ለሰደው አረ ሲያንሰው ነው በዚህ ሁኔታ እውነታው ታሪኩ የሚያሳዝን ነው። ካሁን ምንድነው የህክምናው እኮ በቃ በኋላ የወደድኳት መጣሁ እንደዚህ ነው እኔ የምጠብቀው። ይሄ አጋጣሚ አለ። እሺ ይሄ አወጣጡ ልክ ብሎ ወጣ። ነይ አሁን ቦፖሊኖ ልትል እንዳይሆን ዶክተር ልትል እንዳይሆን አይኔን አየኝ። አይ እንደዛ ነው ካልክሽ ልትል ከሆነ ካልከኝማ እሺ ነው። እሺ እንስማና መልእክት በዛው ከዛ እንመለሳለን። እሺ ሄሎ ማንን በል? ስሜ ትግስት እድሜ 22። በጣም ጉዳይሽን በዛው ማለት እኔ ቤተሰብ ጋር ነው የምኖረው እና ቤተሰብ ጋር ማለት ነው ተከራይቶ የሚኖር ልጅ አለ። እሺ እና ከሱ ጋር ፍቅር ያዘኝ። እሺ ከዛ
ማለት በጣም ነው የምንግባባው። ቤተሰብ ምናምን አያውቅም ይሄን። እሺ አይ ወቅ ችግር የለውም። እና ምን ላድርግ? እሺ ተነጋግራችኋል? ስጠይቅ ማለት ጓደኞችን ስጠይቅ ጓደኛ እንዳለው ሰማሁኝ። ማለት እኔ አፈቅረኛለሁ አሉሽ ጓደኞቹ? አይ እውነታቸውን ነው? እኔ አላውቅም እንዴት እንደሆነ አላውቅም፣ ግን እንዴት ልቁረጥ? እሺ መጀመሪያ ግን እነሱን ከምትጠይቂ ከሱ ጋር እንዴት ነው በጣም ትግባባላችሁ? እንግባባለን። እንዴትና እንደወንድም እንጠያየቃለን። መጠያየቅ ማለት ያው ጨዋታለን፣ እናወራለን። አንድ ግቢ ውስጥ ስለሆነ ያው ዝም ብለን ብቻችሁን ነው ወይስ ከሰዎች ጋር? አረ ከሰዎች ጋር። ብቻውንስ አታገኙም? አይ ብቻውን ነው አውርቼው አላውቅም። ያው ተከራይ ስለሆነ ጧት ይወጣል ማታ ይገባል። እንደዚህ በሚገባበት ሰዓት አንዳንድ ጊዜ ቤተሰብ ጋር ሲቀላቀል እናወራለን። ግን በሚወጣበት ጊዜ ጧትም ሊሆን ይችላል አግኝተሽ እንዴት ነህ ደህና ነህ ወይ ብለሽ ሌላ ጨዋታ ለምን አትጀምሪም? ከቤተሰብ ውጭ የሆነ ጨዋታ ማለት ነው ለመተዋወቅ ያህል። ማለት ምን ልበለው? ለምሳሌ ከሱ ለመግባባት እኮ ነው። ለምሳሌ ከሱ የምትፈልጊው ዕቃ ይኖራል አውሳይም በይው። እንግባባለን፣ እሱማ እንዋዋሳለን፣ እንግባባለን። በጣም ጥሩ። ምንድነው የምትዋዋሱት? ለምሳሌ ስልክ ምናምን እንደዚህ እንቀያየራለን። በቃ እንዴት እንደማለት ብዙ ነገር ያው ያስረዳኛል። ማለት ስልኩ አለሽ ቁጥሩ? ትደዋወላላችሁ? ፌስቡክ ምናምን ራሱ እንዴት መጠቀም እንዳለብኝ እሱን ያስረዳኛል። በጣም ጥሩ። ስለዚህ አስገብቶሻል ወደዚህኛው ዓለም ማለት ነው፣ ወደ ፌስቡክም። ስለዚህ ታገኙዋለሽ ፌስቡክ ላይ እሱን። አዛ ላይ ጽፊለታለሽ። ስልክ ግን ደውለሽ ታወሪዋለሽ አይደለም? በስልክ ደውዬ አወራዋለሁ፣ ያወራኛል፣ እሱም ይደውልልኛል። በጣም ጥሩ። ስለዚህ አሁን ጥሩ መስመር እየያዘ ነው። አሁን ለጓደኛ ለመቅረብ ማለት ነው። አሁን እሱም ማለት እንቀራረባለን፣ ይፈልጋል። ስንታይ ራሱ እንደዛ አለ ስመለከት እንደዛ ይመስለኛል፣ ግን ማውጣት አልቻልኩም። እኔ ማውጣት አልቻልኩም። ስለዚህ ምን ላድርግ? እኔ ምን ልበለው? አሁን ምንድነው እንግዲህ ፍቅረኛ እንዳለውና እንደሌለው ከራሱ ብታውቂ ጥሩ ነው። ያው ከሁኔታዎች ትረጃለሽ። አለ ቤት ብዙ ጊዜ እሱ እሁድ ምናምን አለ እሁድ ቅዳሜ ምናምን አብረን ነው የምናሳልፈው እና ማለት መጠየቅ ነው። እኔ ፍቅር ባሰ ማለት አይ ቆይ መጠየቅ እኮ አይጠበቅብሽም። እስቲ ጥድፍ አትበያ። ትግስት ግን የለሽም እኮ አሁን እንደምናይሽ በዚህ ሁኔታ እንዴት ነው የሚሆነው? ረጋቤ መጀመሪያ እስቲ እቤት የምትመጣ የለችም? ቅዳሜ እሁድም አይወጣም? እንግዲህ ምናልባት ፍቅረኛ የለውም ሊሆን ይችላል። ግን ከዛ በፊት ቅርርቡን መፍጠር አለብሽ። ስለዚህ በደንብ ማለት ነው ቅርርብ እንደ አከራይ ወይ እንደ ጎረቤት ልትቀራረቡ ትችላለች። ከዛ ከፍ እንዲል ነገሩ ውጭ የምታገኝበትን መንገድ ማለት ነው። እሱን ሻይን ጠጣ በይው ውጭ፣ ወይም ደግሞ የሆነ ቦታ እንዲያሳይሻ የሆነ የሰማሽው ነገር ወይ ለምሳሌ ጓደኞቼ የነገሩኝ እንደዚህ ፊልም አለና እስቲ እሱን ፊልም የምትችል ከሆነ አንተ ኔት እንደሆነ ስለማላውቀው የሚታይበት አብረን ሂድና እኔ ይበዩ ማለት እሱን ሁሉ አድርገና ያለን ግን ምንድነው ፊልም ውጪ ወጣችሁ ነው ወልደናል ሁሉ ምትይ ነው ይመስለኛል። በዚህ ሁኔታ ውጪ ወጣችሁ ነው የምታዩት ማለት ቤተሰብ ጋር እንደዚህ ከይዘን ማለት ነው። ሰውን ምን ጉድ ይዘን እንሄዳለን። ከቤተሰብ ጋር ወንድሞች ምናምን አሉ፣ እነሱ ጋር ሆነን እንሄዳለን። አሁን ደግሞ ሲኒማ ቤት እናያለን። ሁለታችሁ ብቻ ደግሞ የምታዩበትን መንገድ አሁን ወይ ደግሞ የቤተሰብ ጉዳይ ነው ይሄ ቤተሰብ። አሁን ደግሞ ለብቻሽ ነጥይና አውጪውና ከዛ አብራችሁ ሆኑ ኮኖ እያልን ያለ ነው። ሲኒማ ቤት እንደዚህ ሰምቻለሁና እስቲ እኒ የሆነ ቀን አመቻችና ንገረኝ በዩ። ከዛ ደግሞ ሲኒማ ቤት ከመግባታችሁ በፊት ቁጭ ብላችሁ ለብቻችሁ ቀደም ብላችሁ ተገናኙና ትንሽ ደቂቃ አውሩ። ከፊልሙ በኋላም እንግዲህ ወክ ያረጋችሁ ልታወሩ ትችላላችሁ። እንዲያልሽ በደንብ ታወራላችሁ፣ ትቀራረባላችሁ ማለት ነው። አንዴ ብቻ አይሆንም ይሄ ሁለት ሶስቴ። ከዛ ደግሞ አንቺ ባለፈው ፊልም ጋብዘኸኛል፣ እኔ ደግሞ ራት ልጋብዝህ ወይ ምሳ ልጋብዝህ ትይዋለሽ ደግሞ በቃ የሁለቱ ከተደረገ ከዛ በኋላ ሁኔታዎች ራሳቸው ይቀጥላሉ። አመሰግናለሁ። እሺ ትግስት፣ እኛም እናመሰግናለን።
ጨርሰናል አይደል ዮኒ? አዎ እንሰናበት። በጣም እናመሰግናለን የታከሙ ታካሚዎችን በሙሉ ማለት ነው። እሺ ይሄንን ጉዳይ ብለው እኛ ጋር ስለመጡ